አሁን የምንገኘው ኤርታሌ ነው። ኤርታሌ በዋናነት በዓለም ላይ ከሚገኙ 6 አክቲቭ ቮልካኖች አንዱ ነው። ዋው ኤርታሌ በዚህ በ10 ዓመት ውስጥ ከሚያሳየው ከነበረው እንቅስቃሴ በላይ አሁን ላይ ከፍተኛ አክቲቭ እየሆነ የሚመጣበት ሁኔታዎች አሉ። ተመልካቾቻችን እንግዲህ እንደምትመለከቱት እጅግ አስፈሪ ነው። So close to danger almost. Wow. በጣም እድለኞች ነን። ተመልካቾቻችን እንግዲህ እንደምትመለከቱት እጅግ አስፈሪ ነው። ድምጽ ይሰማችኋል ብዬ አስባለሁኝ። ያው እየተንተከተከ ነው፣ ሊረጭ ሁሉ ይችላል። ስሜ ዶራ ጆሃር ይባላል። የአፋር ክልል ቱሪዝም ማርኬቲንግ ቡድን መሪ ነኝ። አሁን የምንገኘው ኤርታሌ ነው። ኤርታሌ በዋናነት በዓለም ላይ ከሚገኙ 6 አክቲቭ ቮልካኖች አንዱ ነው። በዋናነት ኤርታሌ በዚህ በ10 ዓመት ውስጥ ከሚያሳየው ከነበረው እንቅስቃሴ በላይ አሁን ላይ ከፍተኛ አክቲቭ እየሆነ የሚመጣበት ሁኔታዎች አሉ። አሁን ከጀርባዬ እንደምታዩት ያው በጣም አክቲቭ እየሆነ እየመጣ ነው። ስለዚህ ይሄ ደግሞ ትልቅ ጥቅም አለው። ቱሪስቶቹ ከሌላ ጊዜ በላይ አሁን ላይ የሚጎርፉበት፣ አሁን ላይ እሷን የሚያዩበት፣ ኤርታሌን የሚያዩበት ጉጉቶችን እየጨመረ ስለሚሄድ በዚህ ሁኔታ በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ መጣችሁ ኤርታሌን ብታዩ የተሻለ ትደሰቱበታላችሁ ብዬ አስባለሁኝ። ይምጡ፣ ይጎብኙ አፋር። አመሰግናለሁ። It's been incredible so far. Like the landscapes are amazing, people are amazing. So yeah, it's been a wonderful experience so far. Sure. So we've been driving around all the way from Samira to the Danical Depression, where we saw all the sulfur flat lakes and the salt lake. Asale. Mm-hmm. And what do you call the pillars again? The salt mountains. Yeah. So yeah, we've seen all the incredible landscapes, Salt Lake, Salt Mountains, Danical Depression with all the sulfur flats, and then now we're standing right here on the volcanic activity with the volcano right behind me. So yeah. And how was your expectation before you came to Ethiopia and once when you are on Ethiopia? Great question. So I definitely didn't expect all these landscapes being so close to danger almost. And yeah, seeing the landscapes, the people, it's beyond my expectations. And finally, any message that you want to send to the world? I would encourage everybody to visit Ethiopia. It's such a rich culture, beautiful landscape, and the people are very, very friendly. So to anyone who wants to visit Ethiopia, please visit the Afar region because it's amazing, it's beautiful, and yeah, the people are very friendly. So definitely visit the Afar region if you go to Ethiopia. Thank you. የ13 ዓመት የስራ ልምድ ሳይሆን ኤርታሌ
ከጊዜ ወደ ጊዜ የተለያየ ቅርጽ እየያዘ እየመጣ ነው። እንደዛም ሆነ በተለያዩ ጊዜዎችም በጣም ብዙ ቱሪስቶችም እየመጡ ነው። በተለይ አፋር ቱሪዝም ወይም ቪዚት አፋር በጣም ደስ በሚል የፕሮሞሽን ስራ ተሰማርተው ይገኛሉ። እነሱን ማገዝ አለብን። የዓለም ህዝብ እዚህ መጥተው ጎብኝተው ክልሉን እና እዚህ አካባቢ የሚኖሩ ህዝቦችን ኮሚኒቲ ቤዝድ ኢኮ ቱሪዝም ቤኔፊሻሪ መሆን አለባቸው። ከዚህ በላይ መስራት ይቻላል። ፕሮሞት ስናደርግ በጣም ብዙ እንግዳ ይመጣል። እንግዳ ሲመጣ ደግሞ መሰረተ ልማት ይፈልጋል። መሰረተ ልማቶች ሲኖሩ ተመጋጋቢ የሆነ የቱሪዝም ይኖራል ማለት ነው። ለጊዜው ባለው ሁኔታ ያው የተሰራው ከ2-3 ዓመት በኋላ ተሰርቶ መመለሱ በጣም ከፍተኛ ነው እና ይህንን አጋጣሚ ተጠቅመን ሀገራችንን እናስተዋውቅ፣ የቱሪዝም ቤተሰብ እንሆን ለማለት ፈልጋለሁ። አመሰግናለሁ። አመሰግናለሁ እድሉ ስለተሰጠኝ። ሰለሞን ጌቱ እባላለሁ። የዴኮቭሬር ኢትዮጵያ አስጎብኚ ባለቤት ነኝ። እንግዲህ ብዙ ጊዜ ወደዚህ ወደ አፋር እመላለሳለሁ። ይህም እንግዲህ አንደኛው ትልልቅ መስህቦች ከኢትዮጵያ ካሏት ትልልቅ መስህቦች አንዱ ስለሆነ እንግዶችን ወደዚህ ይዘን እንመጣለን። በተለያየ ጊዜ ዳሎል፣ ኤርታሌን በማስጎብኘት ላይ ይገኛለሁ። ዛሬም የመጣሁት ለዚሁ ጉዳይ ነው። የኤርታሌ በዚህ ኃይል መመለስ ለቱሪዝም መስህቡ ለሀገሪቱ በጣም ትልቅ አስተዋጽኦ አለው። በተለያዩ ሚዲያዎች፣ የሀገራችን ሚዲያዎች፣ በውጭ ሀገር ያሉ ሚዲያዎች መልተው ይሄን ነገር ቢያዩት በዚህ ሰዓት ላይ እዚህ አካባቢ እየተደረገ ያለው ነገር የሚያስደምም የሚገርም ነገር ነው እና ይሄንን ማንኛውም ሰው የሀገር ቤትም ከውጭም ያሉ ማህበረሰቦች ሄደው መጥተው ቢያዩ መታደል ነው። የሚገኝ እድልም ስላልሆነ እና በዚህ አጋጣሚ ሁሉም ሰዎች መጥተው እንዲያዩት እንዲመለከቱት እንጋብዛለን። ትልቅ ተፈጥሮ ሀብታችን ነው እና በዚህ የመደሰት እኛ የምናገኘውን ደስታ ሌሎችም ሼር እንዲያደርጉት እንጋብዛለን። በቀላሉ አሁን ወደዚህ መምጣት ይቻላል። በእግር ጉዞም መኪኖች በመዳረሻዎቹ አካባቢ ይገባሉ። አንዳንድ ቦታዎች ትንሽ ቢስተካከሉ ብለን የምናስባቸው ነገሮች መሰረተ ልማት ላይ የተጀመሩ ነገሮች አሉ። ተጨማሪ ነገር ቢኖር ተጨማሪ ገቢ ሊገኝ ይችላል። መሰረተ ልማት፣ ሆቴሎች፣ እነዚህ ሎጆች ምናምን ተጨማሪ ነገር ቢኖር ቢታሰብበት ትልቅ ሀብት ነው። ይሄ ከሌሎቹም አንጻር ሲታይ አመቱን ሙሉ ሊጎበኝ የሚችል ነው። በሲዝናል የሚገደብ ስላልሆነ አመቱን ሙሉ ሊታይ የሚችል ነገር ስለሆነ በዛ መንገድ ቢታሰብበት ለማለት ነው መልእክቴን። አመሰግናለሁ።